ዳጣ ክፍል 152 እየተጫነ ነው። እስቲ ምን የሚፈጠሩትን አንዳንድ አጓጊ ፓርቶች በዚሁ ክፍል ልንገራችሁ። ማርታን ከዚህ በኋላ ላታዩዋት ትችላላችሁ። ምክንያቱም የሆነውም አሁን ላይ ማስማት የሚጠበቅባትን ሙሉ ለሙሉ ሰምታለች፣ ከዳጣ እውነተኛ ነገር በስተቀር። ደረጀም ቢሆን ከዚህ በኋላ ነገሮችን ለመደበቅና ከማርታ አፍ ስር ለመውጣት ሲል ምንም አይነት እንቅስቃሴ ላለማድረግ ወስኗል። ማርታ ቤት እየጠበቀችው ያለችው ደረጀን እውነታውን ከሱ አፍ ለመስማት ብቻ እየጠበቀች ነው ያለችው። ደረጀስ እንደሌላ ጊዜው አይ ማርታ ተሳስተሻል፣ የሰማሽው ነገር ውሸት ነው፣ ይሄ ነገር በፍጹም ሊሆን አይችልም ብሎ ሊከራከርም ጭራሽ እንደማይፈልግ መጀመሪያውኑ ለዳጣ ይነግራታል። ዳጣ ደረጀን ከማዳን ይልቅ አሁን ላይ እውነታውን የሆነ ነገር ስላወቀች ብቻ ደረጀንም ቢሆን ትክክለኛ እናቷን ሰላምን ጠልታቸዋለች። የጠላችበት ምክንያትም ከሷ ውጪ ሌላ ሁለተኛ ልጅ ስለደገሙና ድጋሚ ሁለተኛ ጥፋት ሲያጠፉ ማርታን ክፉኛ የጎዷት ስለመሰላት እንዴት በዚህ ልክ ራስ ወዳድ ይሆናሉ ብላ ነበረ ሁለቱንም የጠላቻቸው። ይህን ነገር ስላችሁ ዳጣ ከዚህ በኋላ አባቷን ደረጀን አላግዝም፣ እኔ የድሮ ህይወቴን ነው የምፈልገው፣ ለምን በዚህ ልክ እሷን ትጎዷታላችሁ? እናንተ ጋር መጥቼ መኖር ከጀመርኩ ጊዜ አንስቶ እናንተ እየጎዳችኋት ያላችሁ ማርታን ብቻ ነው። ገና ወደዛ ቤት ከመጣችበት ጊዜ አንስቶ ዳጣ እየወደደች የመጣችው ማርታን ነበረ። ምንም እንኳን እናቷ ባትሆንም ሰላምን እናቷ ትክክለኛ እንደሆነች ካወቀች በኋላም እሷን እየወደደቻት ከሷ ጋር መኖር ብትፈልግም ግን የማርታ ለሷ ያደረገችላት ውለታዎች እንዳለ በጭራሽ አልተረሱላትም። እስቲ ለሷም ቢሆን ፍርዱ ለማን ይሆን ይላል። ዳጣ አባቷ ደረጀ ድጋሚ ማርታን እንደጎዳት ከሰማች በኋላ በጭራሽ ይህንን ነገር መቀበል አልፈለገችም። እንደውም ከዛ ቤት ወጥታ ብቻዋን ነው መኖር የፈለገችው። በሌላ በኩል ናታንም ቢሆን ከስር ከስር ለደረጀ ሲል ብዙ መረጃዎችን ቢያጠፋና ማርታም ሆነ የማርታ እህት ዲኤንኤ ቢያስመረምሩም ቶሎ ዲኤንኤውን እየቀየረ የሆነ መረጃ ባገኙ ቁጥር እንደዛው ቶሎ ከስር እያጠፋላቸው የነበረው ናታን አሁን ላይ እጁን ሳይሰጥ አይቀርም። ደረጀ ሁለተኛ ልጅ ድጋሚ ከሰላም እንደወለደ ሲሰማና አዲሱ ልጅም ቅርብ ጊዜ እንደተወለደ ሲታወቅ ደረጀ አልጸጸተውም ማለት ነው እንዴ? ዳጣን ከሰላም መውለዱ አሁንም ድጋሚ ከዚህ ሁሉ ዓመት በኋላ ላይ ከእንዴት ከሰላም ይወልዳል ብሎ ናታንም ቢሆን አይ ይሄማ የደረጀ ጥፋት ነው፣ ደረጀ ከዚህ ዓመት በኋላ እንዴት ድጋሚ ይሳሳታል? ያ ማለት የመጀመሪያውም አልጸጸተውም ማለት ነው፣ እኔም ቢሆን እጄን አውጥቻለሁ ይላል። ዳጣም ቢሆን ናታን ከዚህ በኋላ ደረጀን ላለማገዝ ወስነዋል። ደረጀም የሁሉ ነገር ስለገባው አቢጊያልን ይጠራትና ወደፊት ምን ማድረግ እንዳለባት ለዚህ ቤት ኃላፊነት እንዳለ መውሰድ ያለባት እሷ እንደሆነች እየነገራት ነው። ከዛ ቤት መውጣት ካለበት ራሱ ደረጀ ከዚህ ቤት መውጣት እንደሚፈልግ ቀድሞውኑ ለአቢጊያል ይናገራል። አቢጊያል የዛሬ ስንት ወራት አካባቢ ላይ የደረጀን ሚስጥር ካልተናገርኩ እያለች ያኔ ለሰላም ለመናገር ብዙ ጥረት ብታረግም ግን በናታንና በዳጣ ምክንያት ብዙ ተለምና ትተዋለች። ይበልጥ አሁን ላይ ለአባቷ ብዙ ምክንያት ስለነበራትና የአባቷ ምስኪንነት በጣም አርጎ ስለገባት እሷም ከደረጀ ጎን ትሆንና ማርታን ነገሮችን ለመደበቅ ወይንም ከናቷ ለመደበቅ ብዙ ጥረት እያደረገች ነበረ። አሁን ላይ የቀረችው አቢጊያል ብቻ ነች፣ ከአባቷ ጎን ሆና ለመርዳት። አባቷ እስር ቤት የገባ ጊዜም ለማስወጣት ብዙ ጥረት አድርጋ ተሳክቶላት አባቷን ወደ ቤት መልሰዋለች። ዳጣና ሰላም ግን በዚህ ሁኔታ ላይ ለማን መሆን እንዳለባቸው አያውቁም። ሰላምማ ጭራሽ ወደዛ ቤት ውስጥ ወስጃቸው ልጆቼን አስተዋውቄ የሚካፈሉትን ንብረት ይካፈሉ እያለች እየዛተች ነው። ናታንና ዳጣ ግን እጃቸውን ለማስወጣት የወሰኑት አዲሱም ልጅ የደረጀ እንደሆነ ካወቁ በኋላ ነው። አቢጊያል ግን አሁንም ቢሆን ጥረት እያደረገች ያለችው አባቷን ለማዳን ስትል ብቻ ነው። አቢጊያል ግን አይበለውና አዲሱ የተወለደው ልጅም የደረጀ እንደሆነ ስታውቅ ሐሳቧን ክፉኛ እንደምትቀይር ታውቃላችሁ። ይሄን ያልኩበት ምክንያት በደንብ ይገባችኋል። ዳጣና
ናታን ልክ ነገሩን እንዳወቁት አቁመው ነበረ ከደረጀ ጎን መሆንን። አቢጊያል ግን ድጋሚ ይሄ ወዲሱ የተወለደው ልጅ የደረጀ ወይንም የአባቷ መሆኑን ካወቀች ክፉኛ ትቀየርና እንደውም ማለት ነው እምታቀውን ሚስጥር እንዳለ አዝረክርካ ለማርታ ትናገራለች። እንዴት ሁለተኛ ልጅ ይሄ ንቀት ነው ወይ ብላ ነገሩን ለማሳየት ስትል ማርታ አንድ ደካማ ጎን አላት። ከጊዜያቶች በኋላ ደረጀና ማርታ አንድ ላይ ልጅ ለመውለድ ቢሞክሩም አልተሳካላቸውም። በማርታ ምክንያት እንደሆነ ብዙዎቻችሁ ታውቃላችሁ። ማርታ የሚሰማት ስሜት ከዛሬ ነገ ደረጀ ጥሎኝ ይሄዳል ወይንም ከሌላ ይወልዳል እያለች ብትሳቀቅም ግን ደረጀ እስካሁን ድረስ በፍጹም ስላላደረገው ብላ የሆነ ጊዜ አንቨርሰሪያቸውን ሲያከብሩ እኔ ደረጀን በጣም የወደድኩት ልጅ እንኳን ሞክረን ቅርብ ጊዜ ላይ አልሳካ ሲለን ጥሎን አልሄደም ወይንም ደግሞ ከሌላ አልወለደም። ምን ያህል እንደሚወደኝ ያወቅኩት በዚህ ነው። ታማኝነቱንም ያየሁት በዚህ ምክንያት ነው ብላ ያኔ ስታሞግሰው ሰምታለች። ያ ማለት አሁንም ቢሆን እንደከዳት ምንም የማታውቀው ማርታ ይሄን ሁሉ ጉድ ስትሰማ ምን ያህል እንደምትጎዳ አስቡት። ማርታ ይሄን ትበል እንጂ ይሄ ሁሉ ነገር አሁን ከጀርባዋ እንደተደረገ ከጊዜ በኋላ ማወቁ አይቀርም። አሁን ላይ ሕፃኑ ልጅ የሷ እንደሆነ ከሰማች በኋላ አቢጊያል ደግሞ ይሄንን ጉድ አታውቃላችሁምና ምናልባት ከደረጀ ጋር ሆና የሚሰማውንና የሚወራውን ነገር ከሰማች ዳጣም እኮ የሱ ልጅ ናት ብላ እዛው መናገሩ አይቀርም። ያኔ ነገሩ ይበጠበጣል። ማርታ ወይ አንተ ወይ እኔ ከዚህ ቤት ውስጥ እንወጣለን ካለች ደረጀውኑ ቀድሞ ሮጦ ስለሚወጣላት ደረጀን ወይ ማርታን ከዚህ በኋላ ድራማው ላይ ሊቀጥሉ አይችሉም ማለት ነው። ቤተሰቦቹን ለመመለስ ከዚህ በኋላ ከባዱ ጊዜ ነው። በምን መልኩ ቤተሰቦቹን ሊመልሱ እንደሚቻልም አይታወቅም። ነገር ግን ከዚህ በኋላ ስራቸው ዳጣ፣ ናታን እና አቢጊያል ሆነው ሙሉ ለሙሉ ይሄንን ቤተሰብ ወደ ሰላም ለመመለስ ብዙ ጥረት ይጠበቅባቸዋል። ያደርጉት ይሆን ወይ? ይሄ ጥረታቸውንስ ሰላምስ እያቀደች ያለችውን ነገር ታቆማለች ወይንስ ትቀጥልበታለች? ነገሩን ሊያባብሰው የሚችለው የሰላም ጉዳይ ብቻ ነው። ሰላም ንብረት ካልተካፈልኩና ወደዛ ቤት ካልመጣው እስካላለች ድረስ የደረጀና የማርታ ጉዳይ እየበረደና ነገሩ እየቀዘቀዘላቸው ይመጣል። ይህንንም አሁን በሚለቀቀው ቪዲዮ ላይ ታዩታላችሁ። እስካሁን ድረስ ያላችሁ ሰዎች አብራችሁኝ ቪዲዮውን ወዳችሁታልና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ